የዕጣ ፈንታ ስጦታ። አንድ ሞቃታማ ጠዋት 11 ሰዓት ላይ ፋጡ ሶፋ ላይ ተኝታ ውብ ህልም ውስጥ ሰጥማ ነበር። በእንቅልፏ ውስጥ የሰርግ ልብስ ለብሳ ቤታቸው ዕቃዎችን የሚያደርስላቸውን ተላላኪ ልጅ አጠገብ ቆማ ራሷን አየች። ሊጋቡ ጥቂት ደቂቃዎች ሲቀራቸው በድንገት አንዲት ሚስጥራዊ ሴት ወደ ስንስራቱ እየጮኸች ገብታ እንዲያውም አዘች። የበር ደወሉ ድምፅ ፋጡን ከእንቅልፏ ንቃት። ግራ በተጋባ ስሜት በሩን ለመክፈት ስትነሳ በህልሟ ያየችው ተላላኪ ልጅ ሚስተር ጆ የተባሉትን ሰው ዕቃ ይዞ ቆሞ ነበር። ዕቃውን ከተቀበለችና ሰላምታ ከተለዋወጡ በኋላ ልጁ በብስክሌቱ ሲሄድ አይኖቿ ለረጅም ጊዜ ተከተሉት። ወደ ውስጥ ከገባች በኋላ በሩን ዘግታ ተደገፈችበት። እጇን ደረቷ ላይ አድርጋ አይኖታል ብላ ለራሷ አጉተመተመች። ለዚህ ልጅ ፍቅር ይዞኛል፣ እናም ስሜቴን መቆጣጠር አልቻልኩም። የቀን ህልሟ የተቋረጠው ቢንታ ስለ ጎብኚው ስትጠይቃት ነበር። ፋጡ አፍራ ላለቃቸው ዕቃ ይዞ የመጣው ተላላኪ ልጅ እንደሆነ ገለጸች። ይህ በእንዲህ እንዳለ ስሙ ጁድ የሆነው ተላላኪ ልጅ በመንገዱ ላይ አንድ የወደቀ ስልክ አገኘ። ስልኩ ሲጠራ ኪኒ የምትባል ተስፋ የቆረጠች ሴት ስልኩን እንዲመልስላት እየለመነችው ነበር። ጁድ በታማኝነቱ እሷን ከማስመጣት ይልቅ ስልኩ እንዲይፍ ጎዳና ቁጥር 7 ድረስ ሊያደርስላት ተስማማ። ቤት ውስጥ ቢንታ ፋጡን ስለ አስተዋይነቷ ጉድለት ገጠማትና ከተላላኪው ልጅ ጋር ስላላች ግንኙነት እንድትነግራት ጠየቀቻት። አለመግባባቱ በፍጥነት ተባብሶ ቢንታ ፋጡን በድብቅ ትገናኛለች ብላ ከሰሰቻት። እንዲያውም ፍቺና ከስራ ማባረር ድረስ ታባታለች። ፋጡ ለወጣቱ ባላት ስሜት ሀሳብ ውስጥ ሰጥማ እንደነበር ለማስረዳት ብትሞክርም ቢንታ ግን ሚስተር ጆ ወደ ቤት ሰጠታል። ግራ መጋባቱ የተፈታው ፋጡ በእንባ ሆና ስለ ተላላኪው ልጅ የቀን ህልም እያለመች እንደነበርና ምንም አይነት ግንኙነት እንደሌላቸው ስታስረዳ ነበር። ሚስተር ጆ ሁሌም ሰላም ፈጣሪ በመሆናቸው በፍቅር መውደቅ ወንጀል እንዳልሆነ ለፋጡ አረጋግጡላትና ሚስታቸው ለብቻቸው እንዲያወሩ ወደ ፍላሽ ጠሯት። ጁድ የኪኒን ስልክ ይዞ በተቀጣጠሩበት ቦታ ሲደርስ በታማኝነቱ ወዲያውኑ ተደነቀች። የሳምሰንግ ስልኳን ከነጭ ከቨሩ እና በስክሪኑ ላይ ካለው ፎቶ ጋር ከመለሰላት በኋላ ለመሄድ ሲዘጋጅ ኪኒ የበለጠ እሱን ማወቅ እንደምትፈልግ ነገረችው። አብረው ሲሄዱ ብቻዋን እንደምትኖር ገለጸችለት። ጁድ ደግሞ ስለ ትግሉ እና አንድ ቀን ህልሙን ውለዋል ስላለው ንግግራቸው አጭር ቢሆንም በመካከላቸው የሆነ ነገር ተፈጥሯል። ቢያንስ በኪኒ በኩል በአድናቆት ሲሄድ ተመለከተችውና ጭንቅላቷን ነቅንቃ እሷም ሄደች። በኋላ ኪኒ ለጓደኛዋ ካሬል ይህን ልዩ ወጣት ገር ተወዳጅና ነቃቂ ስላገኘችው ነገረቻት። ነገር ግን ደስታዋ እርግጠኛ ባለመሆኗ ተጋርዶ ነበር። ጁድ ግንኙነት ለመጀመር ያላትን ፍላጎት እንዳስተዋለ እርግጠኛ አልነበረችም። ካሬል ምናልባት እጮኛ እንዳለው ስትጠቁም ኪኒ በሚያስደነግጥ ቁርጠኝነት እጮኛ ቢኖረውም እንኳን የምትፈልገውን ከማሳደድ እንደማትቆም ተናገረች። የካሬል የተጨነቀ ምላሽ ኪኒን በፍጥነት ርዕሰ ጉዳዩን በሚቀጥለው ጊዜ ጁድ ጋዜጣ ይዞ ወደ ሚስተር ጆ ቤት ሲመጣ የፋጡ ምላሽ አስቂ ነበር። በሩን ከፈተች፣ አየችው፣ እንደገና ዘጋችውና እጇን ደረቷ ላይ አድርጋ የሚርገበገብ ልቧን ለማረጋጋት ሞከረች። ከዚያም ይቅርታ እየጠየቀች እንደገና ከፈተችው። ስሜቷ በጣም ከማዕበል ፓወሯንግ የተነሳ በቅጡ መናገር አልቻለችም። ጁድ ዕቃውን አስረክቦ ለመሄድ በዚህ ሞቃት ቀን ውሃ እንኳን ቢሆን መጀመሪያ ላይ ስራ ላይ ነኝ ብሎ እምቢ ቢልም የፋጡ ተማጽኖ ፈገግታ እንዲቀበል አደረገው። ያመጣችለትን ጠርሙስ ውሃ ሲጠጣ እውነተኛ ፈገግታ ተለዋወጡ። እሱ ከሄደ በኋላ ፋጡ ልቧ በደስታ ተሞልቶ ቆማ ተመለከተችው። በሌላ ቦታ ጁድ በጎዳናዎች ላይ ሲጓዝ ለመጓጓዣ ጥቂት ሳንቲሞች እንድትሰጣት የለመነችውን ፋጽማ የምትባል ድሃ ወጣት አገኘ። ገንዘብ ባይኖረውም የእርሷን እውነተኛ ችግር ሲመለከት፣ በተለይ ከጠርሙሱ የቀረውን ውሃ በጉጉት እንደጠማሰው ስትጠጣ ጁድ በብስክሌቱ ሊወስዳ ያቀርበላል። ይህንን የደግነት ተግባር ኪኒ መኪና ውስጥ ስትገባ ተመለከተች። ጁድን ከሌላ ሴት ጋር ሲያይ ቅናትና ቁጣ ሞላት። የኪኒ ችግሮች የበዙት ኢብራሂም የተባለ ከ40 ዓመት በላይ የሆነና ያለማቋረጥ ለጋብቻ የሚጠይቃት ሰው በሯ ላይ ሲመጣ ነበር። በተደጋጋሚ እምቢታው ቢሆንም ኢብራሂም ፍላጎቱን አላቆመም ነበር። ኪኒ ግን ፍላጎት እንደሌላት በግልጽ አሳይተዋለች። እሷ ያለችበት ደረጃ እንድትደርስ ስለረዳት ምስጋና ነበረባት። ነገር ግን ምስጋና ፍቅር አልነበረም። ኢብራሂም ተስፋ ለመቁረጥ ሳይገደብ እሷን ማሳደዱን እንደሚቀጥል ተናገረ። በሚስተር ጆ ቤት ቢንታ ቀደም ሲል ላሳየችው እንዴት ፋጡን ይቅርታ ለመጠየቅ ፈለገች። ሁለቱ ሴቶች ታረቁ እና ቢንታ ተላላኪው ልጅ ለፋጡ በጣም ወጣት ይሆን እንደሆነ በቀስታ ጠየቀቻት። ነገር ግን ፋጡ ስሜቷን መቆጣጠር አልቻለችም። ስለ እሱ ስታስብ የሆነ ነገር ይቆጣጠራታል። ቢንታ በጥበብ ፋጡ እሱ ተመሳሳይ ስሜት እንዳለው እንኳን እንደማታውቅ ገለጸች። እናም ስለ እሱ የበለጠ ለማወቅ እንዲችሉ ለራት እንዲጋብዙት ሐሳብ አቀረበች። ፋጡ በቢንታ ደግነትና አሳቢነት በንባረካች። በዚያ ምሽት ጁድ አልጋው ላይ ተኝቶ በሐሳብ ተውጦ ሳለ ያልተጠበቀ የበር ማንኳኳት አስደነገጠው። አለቃው ሊሆን ይችላል ብሎ ላፍታ ቢደነግጥም በሩ ላይ ፋስማን ሲያገኛት ደነገጠ። አብሯት ትኖር የነበረችው ጓደኛው ስላባረረቻት የምትሄድበት ቦታ አልነበራትም። ጁድ ያላገቡ ተቃራኒ ጾታዎች አንድ ክፍል ውስጥ መኖር ተገቢ እንዳሆነ ይቃወም። እሱ ሶፋ ላይ ሲተኛ አልጋውን ለእርሷ ሰጣት። ጠዋት ሲነጋ ቤቱ በሙሉ ጸድቶና ተስተካክሎ አገኘው። ከፋጥማ የተላከ ልብ የሚነካ ደብዳቤም ነበር። ለደግነቱ አመስግነዋለች እና ላደረሰችበት ችግር ይቅርታ ጠይቀዋለች። ወዴት እንደምትሄድ አታውቅም ነበር፣ ነገር ግን አብረው ያሳለፉትን እያንዳንዱን ቅጽበት እንደምታደንቅና ጥሩ ሰው እንደሆነ ነው።
ይህ በእንዲህ እንዳለ ኪኔ ለካሬል ጁድን ከኪ ፍቅረኛው ጋር በብስክሌቱ ላይ እንዳየችውና እድሏ እየሟጠጠ እንደሆነ ስታማር ነበር። ካሬል ጓደኛዋን ለማስናናት ሞከረች፣ ለበጎ ነው ብላ ነገረቻት። ነገር ግን ኪኔ ጁድን እንደምታሳድደው ምንም እንኳን የሌላ ሰው ፍቅረኛ ቢሆንም ስትናገር አስደነገጠቻት። የካሬል ቅሬታ ግልጽ ነበር፣ ነገር ግን ኪኔ እንደወደፈ ቤት ውስጥ ቢንታ እና ሚስተር ጆ ፋጡን በፍቅር ጉዳዮች ለመርዳት ተወያዩ። ቢንታ ጆ ከተላላኪው ልጅ ጋር እንዲነጋገር ፈለገች። ግንኙነት ውስጥ እንዳለና ፋጡ ከእሱ ጋር እድል እንዳላት ለማወቅ ጆ መጀመሪያ ላይ በእንዲህ አይነት ጉዳዮች ውስጥ መግባትን ተቃወመ። እናም ፋጡ እሷ መኖሯን እንኳን የማያውቅን ሰው ማሳደዷ ጥበብ መሆኑን ጠየቀ። ነገር ግን ቢንታ ፋጡ መቁረጥ እንዳለባት ማወቅ አለብን በማለት ተከራከረች። ጆ ፋጡ ራሷ ወጣቱን መጠየቅ እንዳለባት ሐሳብ አቀረበ። ነገር ግን ሁለቱም የሚፈልገውን ለማወቅ በቂ ድፍረት ሊኖራት እንደሚገባ ተስማሙ። ሳያውቁት ፋጡ ንግግራቸውን ሰምታ ነበር። በጭንቀት ጣቷን ነከሰች። ከዚያም ሳታስተውል ሾልካ ሄደች። ኪኔ በመጨረሻ ጁድን ስትደውልለት ራሷን የቅርብ ጓደኛ በማለት አስተዋወቀች። እሱ ግራ ተጋብቶ ስልኩን ሊዘጋው ምንም አልቀረውም። የሴት የቅርብ ጓደኛ እንደሌለው በመግለጽ ስልኩን የመለሰላት ሴት መሆኗን ከገለጸች በኋላ አለመግባባቱን ፈቱ። ኪኔ ወዲያውኑ ስለ ፋጥማ ጠየቀች። በቅናት ፍቅረኛ መሆን አለመሆኗን ጠየቀችው። ጁድ ፋጥማ ከዚያ በላይ ምንም ነገር እንደሌለ አስረዳ። እፎይ ያለችው ኪኔ በህዝብ አደባባይ አጠገብ ባለው የአትክልት ስፍራ እንዲገናኙ ሐሳብ አቀረበች። እናም አስፈላጊና አስቸኳይ ነገር ልትነግረው እንደምትፈልግ ገለጸች። ምንም እንኳን በእሱ ቦታ ለመገናኘት ጥርጣሬ ቢኖረውም ጁድ ወደ እሷ ለመምጣት ተስማማ። ስልኩን ከዘጋች በኋላ ኪኔ በደስታ ከረች። ከዚያም ትዕይንቱ ወደ አንድ ሚስጥራዊ ባለራዕይ ተለወጠ። ኢብራሂም ሊጎበኘው ሄዶ ነበር። ባለራዕዩ ውስብስብ ድግምቶችን አድርጎ ስለ ድንቢጦች፣ ዝሆኖችን ስለሚገዳደሩ እና ስለ ዶሮዎች በጭልፊት ስለሚወሰዱ ሚስጥራዊ ታሪኮችን ተናገረ። ባለራዕዩ የኢብራሂምን ዓላማ እንደሚያውቅ ገለጸ። እሱን የማትፈልገውን ሴት ማሳደግ፣ ኪኔ የምትፈልገውን ሁሉ እንድታደርግ። ነገር ግን በአደገኛ ሁኔታ ድግምቱ ከተጣለ በኋላ በ15 ሰከንድ ውስጥ ካላለፈችበት ድግምቱ በኢብራሂም ላይ ይመለስና የወንድነት ብቃቱን ያሳጠዋል። ምንም እንኳን አስፈሪው አደጋ ቢኖርም ኢብራሂም ድግምቱን ተቀበለ። ቤት ውስጥ ፋጡ ውጭ ተቀምጣ ጁድ ሲመጣ ምን እንደምትለው እየተለማመደች ነበር። የሁለቱንም የንግግር ክፍል ተጫወተች፣ ራሷን እያናገረችና እሱ ይመልሳል ብላ የምታስበውን እየመለሰች። በምናባዊ ንግግሯ የሥራ ባህሪውን አደነቀች። እሱ ቆንጆ እንደሆነች ነገራት። እሷ ስሜቷን ተናዘዘች። እናም እሱ ሁልጊዜም እንደሚወዳት አምኗል። እጮኛ እንዳለው እንኳን ምናባዊው ጁድ እጮኛ ቢኖረው ኖሮ ፍቅሩን እንደማይናዘዝ አረጋገጠ። በዚህ ትርኢት ውስጥ በጣም ከመጠመዷ የተነሳ እውነተኛው ጁድ መጥቶ እሷን እየተመለከተ መሆኑን አላስተዋለችም። በመጨረሻ መገኘቱን ለማሳወቅ ጉሮሮውን ሲያጸዳ ፋጡ በድንጋጤና በመሸማቀቅ ደርቃ ቀረች። መናገር አልቻለችም። የሚስተር ጆን ጋዜጣ ሰጥቷት ያለምን ቃል ሄደ። ከዚያ በኋላ ፋጡ ራሷን በጥያቄዎች አሰቃየች። ሁሉም ነገር ሰምቷል። ለምን ያህል ጊዜ እየተመለከተኝ ነበር? ፊቷን በጆሻና በጋዜጣው ሸፍና ከጨርሻ ያለው ከብላክ አለች። በአትክልት ስፍራው ኪኔ ጁድን በጭንቀት እየጠበቀች ነበር። ሁሉም ነገር መልካም እንዲሆን ወደ እግዚአብሔር እየጸለየች እሱ ሲደርስ እንዲቀመጥ ጋበዘችውና ጊዜውን እንደማታጠፋ ቃል ገባችለት። የሴት ጓደኛ የለኝም ስላለበት ነገር በመጠየቅ ጀመረች። እንዴት እንደዚህ አይነት ቆንጆና ደግ ሰው ብቻውን ሊሆን ይችላል? ጁድ ሁሉም ሰው በሕይወቱ ምን እንደሚፈልግ እንደሚያውቅና ለማግኘት ጠንክሮ መስራት እንዳለበት አስረዳ። የእሱ ቅድሚያ የሚሰጠው ነገር ሴቶች ወይም ትኩረት የሚከፋፍሉ ነገሮች አልነበሩም፣ የወደፊት ሕይወቱን መገንባት ነበር። ኪኔ ስለ ራሱ እንዲናገር ስትገፋፋው እሷ ልትነግረው የመጣችውን ለመስማት እንደመጣ በማስታወስ ተቃወመ። ከዚያም የመገናኘታቸው እውነተኛ ዓላማ ገለጠች። ከመጀመሪያው ቀን ጀምሮ እሱን ካየችው በኋላ ሕይወቷ ተለውጧል። በእሱ ላይ ልትረዳው የሚገባ ልዩ ነገር ነበር። ጁድ እሱ ልዩ ሰው እንዳልሆነና አሳዛኝ የሕይወት ታሪኩ በጭራሽ ልዩ ሊያደርገው እንደማይችል ነገራት። በሚያስደንቅ ሁኔታ ኪኔ የራሷን አሳዛኝ ታሪክ አካፈለች። በልጅነቷ ቤተሰቧን ማጣት፣ ከሕፃናት ማሳደጊያዎች ወደ ሰዎች ቤት መንከራተት፣ ራሷን ለማስተማር ቤቶችን ማጽዳት፣ ብዙ መከራ ብታሳልፍም አሁንም በእግዚአብሔር ምሕረት ላይ ትተማመን ነበር። ጁድ ደነገጠ። የእሱ ታሪክ ከእሱ ጋር በሚያስደንቅ ሁኔታ ይመሳሰል ነበር። ምንም እንኳን እሱ አሁንም ለመትረፍ እየታገለ ቢሆንም ኪኔ ይህንን ተመሳሳይነት በመጠቀም ምናልባት ዕጣ ፈንታ ለሆነ ዓላማ እያገናኛቸው እንደሆነ ጠቆመች። ከዚያም ተናዘዘች። በመጀመሪያ የታፈ እንደያዘው ይህ ለጁድ በጣም ከባድ ነበር። እሷ ብትቃወምም ለመሄድ ተነሳ። እሷ ልታስቆመው ስትሞክር በትህትና ነገር ግን በጽኑነት ሌላ ጊዜ ማውራት እንደሚችሉ ነግሯት ሄደ። ኪኔን ግራ በመጋባትና በብስጭት ትቷት ሄደ። ኢብራሂም የባለራዕዩን ድግምት ለመጠቀም በኪኔ በር ላይ እየጠበቀ ነበር። ኪኔ ስትደርስ አለቃዋ ለምን እዚያ እንደቆመ ጠየቀች። ሰዎች ምን ሊያስቡ እንደሚችሉ ተጨንቃ ነበር። እሷ ስትቀርብ ኢብራሂም ለድግምቱ አጉተመተመና መሬት ላይ ጣለው፣ እሷ እንድታልፍበት እየጠበቀ። ነገር ግን በዚያው ቅጽበት አይሻ የተባለች መንፈስ ለኪኔ ብቻ የምትታይ ታየችና መኪናዋ ውስጥ ስልኳን እንደረሳች እንድታስታውስ አደረገቻት። ኪኔ ወደ ኋላ ተመለሰች። ኢብራሂምን ሰከንዶቹ እያለቁ ሲሄዱ በድንጋጤ ውስጥ ታው ስልኳን ለመውሰድ ስትመለስ ኢብራሂም ወደፊት እንድትመጣ እንጂ ወደ ኋላ እንዳትመለስ ቾባት። ግን በጣም ይገርማል።
የድግምቱ 15 ሰከንድ አለቀ። አይሻ በእርካታ ጭንቅላቷን ነቀነቀችና ጠፋች። ኢብራሂም ኪኒ እንደገደለችው መጮህ ጀመረ። ስለ ወንድነቱ እያለቀሰ ወደ ባለራዩ ለመሄድ ሮጠ። በዚያ ምሽት ጁድ ወደ ቤቱ ሲመለስ ፋጥማ ከቤቱ ውጭ ተቀምጣ አገኛት። ምንም እንኳን ተገቢ እንዳልሆነ ቢቃወምም በጣም እንደራባት በመግለጽ ወደ ውስጥ እንድትገባ አጥብቃ ጠየቀች። እሱ ምግብ እንደማይሰራ ሲናገር እሷ ምግባቸውን ለማዘጋጀት ፈቃደኛ ሆነች። ያዘጋጀችው ምግብ ጁድ በሕይወቱ ቀምሶት የማያውቀው በጣም ጣፋጭ ነበር። በምግብ ቤት ንግድ ብዙ ገንዘብ ልታገኝ እንደምትችል ጠቆመላት። ከዚያም ስለ አስተዳደጓ ጠየቃት። ካላገባት ወይም ለማግባት ካላሰበ ሰው ጋር መኖሩን መቀጠል አልቻለም። የፋጥማ ታሪክ ልብ የሚሰብር ነበር። በ11 ዓመቷ ድሃ ገበሬ ወላጆቿ ለ45 ዓመት ሰው አግብተዋት ነበር። በየወሩ ገንዘብ እንደሚልክላቸው ቃል ገብቶ ነበር። ምንም እንኳን እንባዋና ተቃውሞዋ ቢኖርም እነሱ አጥብቀው ጠይቀዋል። ሰውየው ወደ ከተማ ሲያመጣት ሸሽታ ለ9 ዓመታት በጎዳና ላይ ስትኖር ቆይታለች። ለጥቂት ሳንቲሞች ከሊያፍ በስቃይዋ የተነካው ጁድ ውሳኔ ያደረገ እስክታገባ ድረስ እንደ ታናሽ እህቱ ከእሱ ጋር ልትቆይ ትችላለች። አብረው ለእርሷ ንግድ የሚጀምሩበትን መንገድ ያገኛሉ። ፋጥማ በምስጋና አለቀሰች እና ጁድ በቀስታ እንባዋን አበሰላት። ይህ በእንዲህ እንዳለ ኪኒ ለካሬል ስለ ሁኔታው አጉረመረመች። ስለ ጁድ ሳይሆን ከኢብራሂም ጋር ስለተፈጠረው እንግዳ ነገር። አለቃዋ በሯ ላይ እንግዳ ባህሪ እንዴት እንዳሳየ ስሟን እየጮኸና እየሮጠ እንደሄደ እናም ወደ መቃብር እንደላከችው እየጮኸ እንደነበር ገለጸች። በእሷ ላይ ድግምት ለመጠቀም የሞከረ ይመስላል። ይህም በሆነ መንገድ በእሱ ላይ ህሷል። ነገር ግን የኪኒ አእምሮ በፍጥነት ወደ ጁድ ተመለሰ። እሱ ያላገባ ወይም እጮኛ እንደሌለው አውቃ ነበር እናም እሱን ለማግኘት ቆርጣ ነበር። ቢንታ ባዘጋጀችው እራት ላይ ጁድ ምግቡን አደነቀ። ፋጡም በኩራት የሷ ስራ እንደሆነ ገለጸች። ቢንታ በቀላሉ ምግቡን ማን እንደሚያዘጋጅለት ጠየቀችና ጁድ አንድ ጓደኛና እህት ብቻ በቅርቡ ማብሰል እንደጀመረችላቸው አስረዳ። ቢንታ የፍቅር ጓደኛ እንዳለው ወይም በቅርቡ እንደሚያገባ ስትጠይቀው ጁድ በዚያ ግንኙነት ውስጥ ምንም አይነት ቢንታና ፋጡ ትርጉም ያለው እይታ ተለዋወጡ። ጁድ ለደግ ቤተሰባቸው ያለውን አድናቆት ገለጸ። ይህም ቢንታን ስለ ጋብቻ እቅዱ እንድትጠይቀው አደረጋት። እሱም ቤቱ የሚቃጠልበት ሰው አይጥ አያሳድድም የሚለው ምሳሌ ተናገረ። ከመረጋጋቱ በፊት ግቦቹ ማሳካት ነበረበት። ፋጡ እሷን ሲለማመድ ስላገኘበት ክስተት መጠየቅ ስትጀምር ጁድ ፈገግ አለና ታሪኩን ተረከበ። ከቲያትር ቡድን ጋር እየሰራች መስሎት እንደነበር አስረዳ። ትርኢቶቿ በጣም ከባድና አስደናቂ ስለነበሩ ሊያቋርጣት አልፈለገም ነበር። ነገር ግን ቢንታ ስለ ጁድ ወላጆች ስትጠይቅ ስሜቱ በድንገት ተለወጠ። መብላቱን አቆመ፣ ፊቱም ተለወጠ። ምንም እንኳን የተጨነቁ ጥያቄዎቻቸው ቢኖሩም ራሱን አስፈቅዶ በድንገት ሄደ። በጉዳዩ በጣም እንደተረበሸ ግልጽ ነበር። በአንድ መጠነኛ ቤት ውስጥ ዘይነቡ የምትባል አይነ ስውር ሴት ጥቁር መነጽር አድርጋ ተቀምጣለች። መናገርም ሆነ መንቀሳቀስ አትችልም። ተንከባካቢዋ ፍራንሶ፣ ወላጆቿ አውስትራሊያ የሚኖሩ የ21 ዓመት የሕክምና ተማሪ ተጠብቃት ነበር። ዘይነቡ ለመላው ቤተሰቧ ህልፈት ምክንያት በሆነው አስከፊ የመኪና አደጋ ምክንያት ለ22 ዓመታት ተናሰር። አንድ ቀን አይሻ የምትባል ወጣት ልጅ ከእናት ናቡክ ብላ ሰላምታ ሰጠች። ፍራንሶ ማን እንደሆነች ስትጠይቃት አይሻ በቀጥታ ዘይነቡን አናገረች። እግዚአብሔር ስቃይዋንና እንባዋን ሁሉ እንዳይና በቅርቡ እንደገና ፈገግ ብላ ደስተኛ እንደምትሆን ነገረቻት። ፍራንሶ ተጠራጠረች። ይህች ልጅ አደጋው ሲደርስ እንኳን ያልተወለደች ስለ ዘይነቡ ያለፈውን ታሪክ ሁሉ እንዴት ልታውቅ ትችላለች? ሆኖም አይሻ የማይቻል ዕውቀት አሳይታለች። የፍራንሶን ስም፣ ዕድሜ፣ ትምህርት፣ ወላጆቿ አውስትራሊያ ያሉበትን ቦታ እናም ዘይነቡን ወደ ቤቷ ለምን እንደወሰደቻት በትክክል ገልጻለች። ፍራንሷ ይህንን ከማሰቧ በፊት አይሻ ዘይነቡ በጥሩ እጆች ላይ እንደሆነችና በቅርቡ ደህና እንደምትሆን ነገረቻት። ምንም እንኳን ዘይነቡ አሁንም ራሷን ስታ ብትሆንም አይሻን በደንብ መስማት እንደምትችል፣ ምንም እንኳን ገና ማንንም መስማት ባትችልም አስረዳች። ከዚያም በፍራንሶ በተደነቁ አይኖች ፊት አይሻ በቀለበች። ኪኒ ጁድ እንደወለች ስልኳን በድምፅ ማጉያ ላይ አድርጋ ካሬል እንድትሰማ አደረገች። እሱ ሲመልስ እንደናፈቀችው ነገረችው። የእሱ ምላሽ ግልጽ ነበር። ከእሱ የምትፈልገው ነገር አይቻልም፣ ዝግጁ አልነበረም። ኪኒ ተማጸነች። እሱ ዝግጁ ባይሆንም እንኳን እንደምትጠብቀው ነገረችው። በእሱ ላይ የሆነ ነገር እንደሚስባትና እንቅልፍ አልባ ሌሊቶችን እንደሚያሳልፍባት አስረዳች። ጁድ ቃላቶቿን በግልጽ ቆረጠ። ለማንኛውም ግንኙነት ዝግጁ አልነበረም። የራሱ ሕይወት ትግል ነበረበትና ትኩረት የሚከፋፍሉ ነገር ፈለገም። ከዚያም ዘጋው። ኪኒ በጣም ተጎዳችና ተናደደች። ካሬል ኪኒ እንዴቷን በይፋ ከማሳየቷ በፊት እንዲሄዱ በፍጥነት ሐሳብ አቀረበች። ይህ በእንዲህ እንዳለ ኢብራሂም ብቻውን ተቀምጦ ዕጣ ፈንታውን እያማረረ ነበር። ከዓመታት በፊት ስልጠናውን ለማሻሻል ወደ ውጭ አገር ሄዶ ነበር። ለሚስቱና ለልጆቹ የተሻለ ሕይወት ለመስጠት ተስፋ አድርጎ ነበር። ሲመለስ ሁሉም በመኪና አደጋ እንደሞቱ ተነግረው አካላቸው በጭራሽ አልተገኘም። ለዓመታት ሌላ ሴት ከማግባት ራሱን ከልክሎ ነበር። አሁን በመጨረሻ ከኪኒ ጋር ለመቀጠል ሲዘጋጅ ምንም ነገር ሳይኖረው ቀርቷል፣ የወንድነቱን ጭምር። እሱ እያለቀሰ ሳለ አይሻ ከመልእክት ጋር ታየች። ኢብራሂም እንዴት ወደ ቤቱ እንደገባችና ማን እንደሆነች እንዲነግራት ጠየቀ። እሷ ዞር ብላ ራሷን በቀላሉ አይሻ እንደሆነችና አጭር መልእክት እንደያዘች አስተዋወቀች።
ለምን ዓለም ለእሱ ፍትሃዊ እንዳልሆነች፣ ለምን ምንም ሳይኖረው እንደቀረ፣ ቀኖቹ በቋሚ ፍርሃትና በለቅሶ የተሞሉ እንደሆኑ ጠየቀ። አይሻ ወደ እሱ ዞር ብላ ለቤተሰቡ እያለቀሰ እንደሆነ ነገር ግን ለውሸት ማልቀስ እንደሌለበት ነገረችው። ግራ የተጋባው ኢብራሂም የባለራእዩ ቃላት ታሪኩ እውነት እንደማይመስል ሲጠቁሙ አስታወሰ። በእርግጥ ምን እየሆነ ነበር? አይሻ ማልቀሱን እንዲያቆም ነገረችው። በጣም በቅርቡ ደስ እንደሚለው ኢብራሂም ቤተሰቡን ከሞት እንደምታመጣለት ወይም ኪኔን ወደ እሱ እንደምትመልስለት ሲጠይቃት በቀላሉ ከእግዚአብሔር ጋር ሁሉም ነገር እንደሚቻል ነገረችው። ማመን ብቻ ነበረበት። ከዚያም ሄደች ኢብራሂምን ይህች ልዩ ልጅ ማን ትሆን እንደምትችል እንዲያስታው። ሚስተር ጆ በሚቀጥለው ዕቃ አቅርቦት ላይ ጁድን ሲያዩት ለእግር ጉዞ ጋበዙት። አንድ ቅናሽ እንዳላቸው አስረዱት። ሲራመዱ ጆ አንድ ሰው በእሱ ላይ በጥልቅ ፍቅር እንደያዘው አስተውሏል ወይ ብለው ጠየቁት። ግራ የተጋባው ጁድ ይህ ለሁለተኛ ጊዜ አንድ ሰው ይህንን ሲነግረው እንደሆነ ተናገረ። ማናት? ጆ ፋጡ መሆኗን ገለጸ። ጁድ ደነገጠ። በእውነቱ አላስተዋለም ነበር። በቀላሉ ቤተሰባቸውን እንደራሱ ቤተሰብ ይወዳቸው ነበር። ለዚህም ነው የራት ግብዣውን ያከበረው። ሚስተር ጆ በቁም ነገር ተናገሩ። በቅርብ ቀናት ውስጥ እንደ ፋጡ በጥልቅ ፍቅር የተያዘች ሴት አይተው እንደማያውቁ ተናገሩ። እሷ ለጁድ ምርጥ ምርጫ እንደሆነች አረጋገጡ። የቁም ነገራቸውን ለማረጋገጥ ጆ ቅናሻቸውን አቀረቡ። ጁድ ፋጡን ካገባ ጆ በኩባንያቸው ውስጥ የአንድ ክፍል ኃላፊ እንደሚያደርጉት፣ እዚያም የራሱን ቤት ለማስተዳደርና ህልሙን ነበር። የማይታመን ቅናሽ ነበር። ነገር ግን ጁድ መራመዱን አቆመ። ለማንኛውም ከባድ ግንኙነት ዝግጁ አልነበረም። አሁን እንዴት አንዲት ሴት ሊንከባከብ ይችላል? እናም ለምን እንዲህ አይነት እርዳታ ለማግኘት ፋጡን ማግባት ነበረበት? ጆ ፍቅርን እንደሚረዳና ፋጡ በጁድ እጅ በፍቅርና በአክብሮት የምትያዝ ድንቅ ሴት መሆኗን እንደሚያውቅ አስረዳ። ጁድ ስለ ጉዳዩ እንደሚያስብበት ተናግሮ ሄደ። ጆ ጭንቅላቱን እየነቀለ ተመለከተ። ወደ ቤቱ ሲመለስ ጁድ ፋጡማ ልትረዳው ስትመጣ የተጨነቀ ይመስላል። የሚስተር ጆን ቅናሽ አስቸጋሪ ሁኔታ አስረዳ። ፋጡን አግብቶ የክፍል ስራ አስኪያጅ መሆን ወይም እምቢ ብሎ መታገሉን መቀጠል። ፋጡማ መጀመሪያ ላይ ለሱ በጣም ተደስታ ነበር። ነገር ግን ቅድመ ሁኔታውን ስትሰማ ሐሳቧ ተለወጠ። ለፋጡ አዘንችላት። በእውነት ፍሬ ያሰፋል። ስለ ሁኔታው ሲወያዩ አይሻ ታየች። ነገር ግን ጁድ ብቻ ነበር ሊያያት የሚችለው። ፋጡማን ትንሿን ልጅ ማየት ትችል እንደሆነ ሲጠይቃት ፋጡማ ግራ በመጋባት ዙሪያዋን ተመለከተች። አይሻ ጁድን ሰላምታ ሰጠችና ፋጡማ እሷን ማየትም ሆነ መስማት እንደማትችል አስረዳች። ጁድ አይሻ መንፈስ መሆን አለመሆኗን ጠየቀ። ራሷን አስተዋወቀችና መልእክቷን አስተላለፈች። የሚስተር ጆን ቅናሽ መቀበል እንዳለበት፣ ነገር ግን ከፋጡ ጋር ፍቅር መያዝ እንደሌለበት፣ ምክንያቱም ሕይወቱ በቅርቡ ሙሉ እንደሚሆን ነገረችው። ጁድ እንደገና መንፈስ መሆን አለመሆኗን ሲጠይቃት አይሻ በቅርቡ ማን እንደሆነች እንደሚረዳው ነገረች። ከዚያ ጁድም ፋጡማም ተናወጡ። ወጣቱ አይሻ የነገረችውን ነገር ዘረዘረ። ቅናሹን ተቀበል፣ ነገር ግን ከፋጡ ጋር ፍቅር አትያዝ፣ ምክንያቱም ሕይወትን ሙሉ ይሆናል። ፋጡማ ምንም እንኳን ከተፈጥሮ በላይ በሆነው ገጠመኝ ብትረበሽም መመሪያውን በጥንቃቄ እንዲከተልና ቅናሹ እንዲቀበል መከረችው። ሚስተር ጆ ከጁድ የጽሑፍ መልእክት ደረሳቸው። ቅናሽውን ተቀበያለሁ። በደስታ ለፋጡና ለቢንታ ዜናውን ነገራቸው። ፋጡ በደስታ ዘለለች። ሁለቱንም ደጋግማ አቅፋ አመሰገነቻቸው። ቢንታ ጆ ምን አይነት ቅናሽ እንዳቀረበ ስትጠይቀው በሚስጥራዊ ፈገግታ በወንዶች መካከል ያለ ሚስጥር ብሎ ጠራው። ሁሉም ነገር ስለተስተካከለ የሰርግ ማስታወቂያዎችን እንደሚያሳትምና መላው ማህበረሰብ ስለ ፋጡና ስለ ተላላኪው ልጅ ጋብቻ እንዲያውቅ እንደሚያደርግ አስታወቀ። በቅርቡ እነዚያ ማስታወቂያዎች በማህበረሰቡ ውስጥ ታዩ። ካሬል አንዱን በአንድ ምሰሶ ላይ ተለጥፎ አየችና ወዲያውኑ ለኪኒ ደወለች። መጥፎ ዜና እንዳላት ነገረቻት። ሲገናኙ ካሬል የፋጡና የጁድን ሰርግ የሚያበስር ማስታወቂያ ሰጠቻት። ኪኒ ማመን አልቻለችም። እሱን የምታገባው ሴት ማና? ለምን ልጁ እሱ ነጠላ እንደሆነ ከነገራት በኋላ ይህንን ያደርጋል? በእንዴቷ በጭራሽ ይቅር እንደማትለው ተናገረች። ካሬል በቀስታ ጁድ ምንም ስህተት እንዳልሰራ፣ በቀላሉ እሷን እንደማይወዳት አስታወሰቻት። ምናልባት ሚስተር ኢብራሂምን እንደገና ማሰብ አለባት። እሱ ደህንነት ሊሰጣት ይችላል። ነገር ግን ኪኔ ተስፋ ቆርጣና ተጎድታ በምትኩ ኢብራሂምን ደወለች። ስለበደለችው ይቅርታ ጠይቃ አዲስ ሕይወት ከእሱ ጋር ለመገንባት ዝግጁ እንደሆነች ነገረችው። በሚያስደነግጥ ሁኔታ ኢብራሂም አሁን ከዚህ ጉዳይ ውጭ እንደሆነና መቀጠል የሚችል እንደማይመስለው ነገራት። ሐሳቡን ቀይረዋል። ካሬል ኢብራሂም ምን እንዳለ ስትጠይቃት የኪኒ ዓለም ፈራረሰ። ራሷን ስታ ወደቀች። ካሬል ለእርዳታ እየጮኸች ቀረች። በተመሳሳይ ጊዜ ፍራንሶ ከአይሻ ሌላ ጉብኝት ተደረገላት። ሚስትራዊቷ ልጅ ዘይነቡን እንድታለብሳትና በማግስቱ በከተማው ማዘጋጃ ቤት ወደሚደረገው የጋብቻ ስነስርዓት እንድትወስዳት አዘዘቻት። ፍራንሷ ስነስርዓቱ መቼ እንደሆነ ስትጠይቃት አይሻ ነገ እንደሆነና ዘይነቡን መቼ አንድ የተወሰነ ዘፈን እንድትዘፍን እንደምትጋገለች። ፍራንሶ ግራ ተጋባች። በሕይወቷ ውስጥ በጭራሽ ተናግራ የማታውቅ ሰው ምን አይነት ዘፈን ልትዘፍን ትችላለች? ነገር ግን የአይሻን ከተፈጥሮ በላይ የሆነ ባህሪ በማስታወስ ለዘይነቡ ነፃነት ይህንን እድል እንዳታመልጥ ወሰነ። የሰርጉ ቀን ከሁሉም ክብረ በዓሉና ጉጉቱ ጋር ደረሰ። ፋጡ በሰርግ ልብሶ ከጁድ ጋር በጥሩ ልብሱ አጠገብ ቆማ ነበር። ስነ ስርዓቱ ወደ ወሳኙ ቅጽበት ሲሄድ ነበር እንደ ባልና ሚስት የሚዋዱ። በድንገት አንድ ድምፅ ጮኸ። ከጋብቻውን አቁሙ!
ሁሉም ዞር ብለው ኪኔን አዩ። በሚያምር ልብስ ለብሳ ካሬቭ ከኋላዋ ቆማ ነበር። በድራማዊ ሁኔታ ጋብቻው ሊቀጥል እንደማይችልና እሷ ሕጋዊ ሚስት መሆኗን ተናገረ። ፋጡ ግራ በመጋባት ጁድን ተመለከተች። ከማን ናት ብላ ሹክ አለች። ሚስተር ጆ ወደፊት ወጡ። ይህች ወጣት ማን እንደሆነችና በዚህ ረብሻ ምን ለማለት እንደፈለገች ጠየቁ። ኢብራሂም ከእንግዶቹ መካከል የነበረ እንዲሁ ቆመ። ኮኪኔ በትክክል ምን እያደረግሽ ነው? ለምን የሌላን ሰው ሕይወት ለማጥፋት ትፈልጊያለሽ? ነገር ግን ከዚያ ልዩ የሆነ ነገር ተከሰተ። አይሻ ከዘይነቡ አጠገብ ታየች። ለሁሉም ከአይነ ስውሯ ሴት በስተቀር ለማንም የማታይ በዘይነቡ ጆሮ ሹክ አለች። ከዛሬ አንቺ ቀን ነው። ንቃተ ህሊናሽን መልሰሽ ዘፈኑን ዘፍኒክ። በድንገት ከ22 ዓመታት ዝምታ በኋላ እናት ዘይነቡ አፏን ከፍታ ዘፈነች። በሕይወት ውስጥ በሁኔታዎች መታገስ አለብን። ምክንያቱም ዓለም በቋሚነት ጨካኝ ወይም ደግ አይደለችም። በእግዚአብሔር እመንና ተስፋ አንቁረጥ። ምክንያቱም ስቃይ ለዘላለም አይቆይም። ምንም እንኳን መጨረሻውን ሁልጊዜ ማየት ባንችልም። ድምፁ የማይታወቅ ነበር፣ ጠንካራ፣ ግልጽ፣ ልብ የሚሰብርና የሚታወቅ። ኢብራሂም በድምፁ ዞረ። በትክክል በዚያው ቅጽበት ፋጡ፣ ኪኔ እና ጁድ ሁሉም ወደ ዘፈኑ ምንጭ ዞሩ። ከዚያም በአንድ ጊዜ አራቱም አንድ አይነት ቃል ጮኹ። ክማይ አባዬ። ሦስቱ ወጣቶች ጮኹ፣ ኢብራሂምን እየተመለከቱ። ኢብራሂም በጉልበቱ ተንበርክኮ አለቀሰ። ክማይ በሕይወት አለሽ? ሁሉም ወደ እናታቸው ሮጡ፣ እያለቀሱ ተቃቀፉ። ቁርጥራጮቹ በሚያስደንቅ ግልጽነት ወደ ቦታቸው ገቡ። ከ22 ዓመታት በፊት የተከሰተው አስከፊ አደጋ የኢብራሂም ሚስትና ልጆች አልገደለም። በትኗቸዋል። ዘይነቡ አይነ ስውርና ራሷን ስታ ቀርታለች። ልጆቹ ሁሉም እንዳጡ በማመን ተለያይተው በተለያዩ ሁኔታዎች አደጉ። ፋጡ ለሚስተር ጆ ስትሰራ ቆይታለች። ኪኔ በኢብራሂም ራሱ ተወስዳ ነበር፣ ሁለቱም እውነተኛ ግንኙነታቸውን ሳያውቁ። እናም ጁድ ለሁሉም እነዚያም ታግሎ ነበር። ኢብራሂም ተንበርክኮ በምስጋናና በድንጋጤ እኩል ተውጦ ነበር። ቤተሰቤን ያጣው መስሎኝ ነበር። ልጄን ላገባ ምንም አልቀረኝም ነበር። ሚስተር ጆ ቢንታን በመገረም ተመለከቱ። ከማለትም ጁድ የፋጡ ታናሽ ወንድም ነበር። ደም ከውሃ ይወፍራል። እግዚአብሔር ይመስገን ምንም አልተፈጠረም። አይሻ ለመጨረሻ ጊዜ ታየች። ወደ ኢብራሂም ቀረበች። ከተፈውሰሃል፣ ልጅህን ከማግባት አግጃለሁ። ቤተሰቤ ደህና እና ሙሉ ነው።